የምች በሽታ ምንድነው? ምች በተለምዶ ከሚከሰቱ የቆዳ ኢንፌክሽኖች መካከል ዋነኛው ሲሆን በተለይም የላይኛው ወይም የታችኛው የከንፈር ጠርዝ ከፊታችን ቆዳ ጋር በሚገናኝበት አካባቢ ላይ በሚወጡ ውሃ የቋጠሩ ጥቃቅን ቁስለቶች ይታወቃል። ከምች በሽታ በስተጀርባ ምን አለ? በተለምዶ የምች በሽታ ምንለው የሚከሰተው በሄርፒስ ቫይረስ 1 በሚባሉ በሽታ አምጪ ተዋሲያን ነው። የሄርፒስ ቫይረስ ቤተሰቦች በቫይሮሎጂ የትምህርት ዘርፍ በስፋት የተጠኑ ቫይረስ ቤተሰቦች መካከል አንዱ ነው። በውስጡም ከ100 በላይ የቫይረስ ዝርያዎች ሲኖሩ 8ቱ በሰው ልጅ ላይ በሽታ ያስከትላሉ። ከነዚህም መካከል የምች አምጪ ተዋሲያን HSV1 ይገኙበታል። የሄርፒስ ቫይረስ ቤተሰቦች ቆዳን ጨምሮ በአይን፣ በመራቢያ አካላት እንዲሁም የተለያዩ የሰውነት ክፍሎች ኢንፌክሽኖችን ያስከስታሉ። የምች አምጪ ተዋሲያን HSV1 እንዲሁም HSV2 ከጨቅላ ህጻናት እስከ የእድሜ ባለጸጋ እድሜ ክልል ኢንፌክሽን መፍጠር የሚችሉ ሲሆን HSV1 በምች አምጪ ባህሪው ይታወቃል። የሄርፒስ ቫይረስ ዝርያዎች በነጭ የደም ሴሎቻችን ተጠቅተው ከሰውነታችን ሙሉ በሙሉ በመወገድ ፋንታ በሰውነታችን የነርቭ አካላት ውስጥ በመሸሸግ የሰውነታችንን ውስጣዊ ሁኔታዎች ምቹ እስኪሆኑ በመጠባበቅ ከተሸሸጉበት በመውጣት ድጋሚ የምች በሽታን ያስከትላሉ። ምልክቶች ምንድን ናቸው? የምች በሽታ ተዋሲያን ለመጀመሪያ ጊዜ በሰውነታችን ኢንፌክሽን ሲያስከስቱ በአብዛኛው ምንም ምልክት አይኖራቸውም። ነገር ግን በሚከተሉት ጊዜያት ሲከሰቱ የሚከተሉትን የመሳሰሉ ምልክቶች ሊያሳዩ ይችላሉ። የላይኛውን ወይም የታችኛውን የከንፈር ጠርዝ በቀኝ ወይም በግራ በኩል ከፊት ቆዳ ጋር በሚያገናኘው ቦታ አካባቢ የመለብለብ፣ የማሳከክ ወይም ጨንድዶ የሚያስ ስሜት ሊሰማዎት ይችላል። ከዚህም ከ24 ሰዓታት በኋላ ከስራቸው ቀልተው ውሃ የቋጠሩ ጥቃቅን የቁስለቶች ስብስብ ይፈጠራል። በምች የሚመጡ ቁስለቶች ከተፈጠሩ በኋላ በቀላሉ በመፈንዳት ፈሳሽ ሊያፈልቁ ይችላሉ። ከዛም ወዲያው በመድረቅ በቅርፊት ይሸፈናሉ። ከላይ የተጠቀሱት ምልክቶች በኋላ የራስ ምታት፣ ትኩሳት፣ የድካም ስሜት እንዲሁም በአንገት ወይም በብብት ውስጥ የሚገኙ ሊምፍ ኖድ የተባሉ እጢዎች እብጠት ሊያስከትል ይችላል። ቁስለቶቹን በተለምዶ ከ2 እስከ 4 ሳምንታት ጊዜ ውስጥ ያለ ጠባሳ ይድናሉ። የምች በሽታን በተደጋጋሚ ሊቀሰቅሱ የሚችሉ ሁኔታዎች ምንድን ናቸው? ለሰውነት በሽታ የመከላከል አቅም የመውረድ የሚያጋልጡ ሁኔታዎች፣ HIV ወይም የካንሰር ህመም አይነቶች፣ በየወር አበባ ጊዜ የሚከሰቱ ሆርሞናዊ ለውጦች፣ በተለምዶ በቫይረስ የሚመጡ እንደ ጉንፋን ያሉ ኢንፌክሽኖች መጠቃት፣ ለፀሐይ ጨረርና ነፋስ መጋለጥ፣ ጭንቀትና የአእምሮ ውጥረት። በምች ላይ የሚመጡ ቁስለቶች በቤታችን ምን ማድረግ እንችላለን? የህመም ማስታገሻ በምች በሽታ የሚመጡ ቁስለቶች በተያያዘ የሚሰማዎትን ህመም ለመቀነስ ያለ ሐኪም ትዕዛዝ በፋርማሲ የምናገኛቸው እንደ አይቡፕሮፊን እና ፓራሲታሞል የመሳሰሉ በፋርማሲ ባለሙያው ትዕዛዝ መሰረት መጠቀም። ቅዝቃዜ ከምች በሽታ ጋር ተያይዞ የሚመጣውን በቁስለቶች ዙሪያ የሚከሰት የቆዳ መቅላትና መቆጣት ለመቀነስ በቀዝቃዛ በተነከረ ጨርቅ ወይም በበረዶ ቁራጭ በቀን ውስጥ ለተወሰኑ ጊዜያት ለ5 ወይም ለ10 ደቂቃ በመያዝ እንደሚረዳ የቆዳ ሐኪሞች ይናገራሉ። ራስን ከጭንቀት ነፃ ማድረግ የአእምሮ ውጥረትን መቀነስ የሰውነት በሽታን የመከላከል አቅም እንደሚጨምር በጥናቶች ተረጋግጧል። ስለዚህም የሚያዝናኑን ነገሮችን በመፈለግና የአካል ብቃት እንቅስቃሴዎችን በማድረግ ከዚህም በዘለለ ባለሙያ በማማከር ልንከላከለው ይገባናል። ለምች በሽታ የባህል ሕክምና መጠቀም ተገቢ ነው? የባህል ሕክምና የአንድ አካባቢ ተወላጆች ለዘመናት ያከበቷቸውን እንስሳትና እጽዋት ነክ እውቀቶችን እንዲሁም ማህበረሰባዊ አስተሳሰቦችን መሰረት ያደረገ የሕክምና ዘርፍ ነው። የምዕራባውያን ባህል ሕክምና በምች ላይ የሚመጡ ቁስለቶች በቫይታሚን የበለጸጉ እንደ ሎሚ፣ ብርቱካን፣ ኪዊና ፓፓያ ያሉ ምግቦችን እንድንጠቀም ይመክሩናል። የሀገራችን የባህል ሕክምና ደግሞ ዳማከሴ የተባለውን ሀገር በቀል ተክል ቅጠሎች ጭማቂ መጠጣት ወይም ቅጠሎቹን አንድ ላይ በመጨፍለቅ ቁስለቶች ላይ በማድረግ እንድንጠቀም ይመክራል። ለምች በሽታ ሐኪም ማማከር ተገቢ ነው? በምች በሽታ የሚመጡ ቁስለቶች በአብዛኛው ጊዜ በራሳቸው የሚድኑ በመሆናቸው የሐኪም ምክር መሻት ላያስፈልግ ይችላል። ነገር ግን ከታች የተዘረዘሩት ሁኔታዎች በሚከሰቱበት ጊዜ የሐኪም ምክር ማግኘት ይግድ ይላል። የኤችአይቪ ወይም የካንሰር ተጠቂ ከሆነ፣ የምች በሽታ ቁስለቶች አይናችን አካባቢ ከተከሰቱ፣ ከ2 ሳምንታት በላይ ሳይድኑ የሚቆዩ ቁስለቶች፣ የአቶፒክ ደርማታይተስ ታማሚ መሆን፣ በተደጋጋሚ ቁስለቶቹ የሚያጋጥሙ ከሆነ ሐኪም ማማከር ግድ ይላል። ሐኪሙ ምን ሊረዳዎት ወይም ልትረዳዎት ትችላለች? ሐኪሙ ቁስለቶቹን አጢኖ ከተመለከተ በኋላ አሳይክሎቪር እና ቫልሳክሎቪር የመሳሰሉ ጸረ ምች አምጪ ተህዋስ መድኃኒቶችን እንዲሁም የተለያዩ የህመም ማስታገሻ መድኃኒቶችን ሊያዝሉ ይችላል። ጸረ ምች አምጪ ተህዋሲያን መድኃኒቶቹ በቆዳ ላይ የሚቀቡ ወይም በአፍ የሚዋጡ ሊሆኑ ይችላሉ። ውድ ተመልካቾቻችን
የምች አምጪ ተዋሲያን እጅግ ተላላፊ በመሆናቸው የምች በሽታ በሚከሰትበት ጊዜ የፊታችንንና የእጃችንን ንጽህና በአግባቡ መጠበቅ ያስፈልገናል። ቁስለቶቹ ባጋጠሙን ጊዜ የምንጠቀምባቸው የከንፈር ቀለሞችና ቅባቶች ሌሎች እንዳይጠቀሙ በአግባቡ ማስወገድ ወይንም ለይቶ ማስቀመጥ ብልሃት ነው።